ኢንሻአላህ ተዓላ ዛሬ የምናየው አርዕስት አላህና እግዚአብሔር በሚለው ነገር ላይ ነው። ፌስቡክ ላይ በዋትስአፕም በቴሌግራምም ይሄ ነገር ብዙ ሰዎች ስለጠየቁኝ በኦዲዮ ደረጃ ለምንድን ነው ማላዘጋጀላችሁ ብዬ በኦዲዮ ደረጃ ለማዘጋጀት ሞከርኩኝ ማለት ነው። በመጽሐፍ ቅዱስ ውስጥ ያለው እግዚአብሔርና በቁርአን ውስጥ የተገለጠው አላህ በአይደንቲቲ ደረጃ አንድ አይደንቲቲ ነው ያለው ማንነቱ ማለት ነው። በቁርአን ውስጥ አምላካችን አላህ ሙሳን በበትር ምታ አልነው መታው ባህሩም ተከፈለ ይላል። ዘጸአት ላይ ስንመለከተው እግዚአብሔር ሙሴን በበትር ምታለው መታው ይላል። ጥያቄው በመጽሐፍ ቅዱስ ውስጥ ነቢያቶችን ሲያናግራቸው የነበረው ከኔ በቀር ሌላ አምላክ የለም እያለ ሲናገር የነበረው ከእስራኤላውያንን ከግብጽ ባርነት ሲያወጣ የነበረው ፈርዖንን በኤርትራ ባህር እንዲቀሩ ያደረገው አንድ አምላክ ነው። ስለዚህ አንድ አምላክ አላህ ነው። ካላህ ውጪ ሌላ አምላክ የለም። ሱረቱ አንከቡት ምዕራፍ 29 ቁጥር 46 ላይ አምላካችሁ አንድ አምላክ ነው በሏቸው ነው ብሎ የሚለው ቁርአን የመጽሐፉ ሰዎችን ማለት ነው። ሱረቱ አለ ኢምራን ምዕራፍ 3 ቁጥር 64 ላይም እናንተ የመጽሐፉ ባለቤቶች ሆይ በእኛና በእናንተ የጋራ ወደሆነ ቃሉ ይላል። ስለዚህ ሁለት አይደንቲቲ የለም። እንደዛማ ካለማ ችግር ሊፈጠር ነው። ሁለት አምላክ ሊሆን ነው። መጽሐፍ ቅዱስ ላይ ያለ ሌላ አምላክ ራሱን ይቻለ አይደንቲቲ ማንነት ካለ ቁርአን ላይ ደግሞ ያለው ሌላ ማንነት ከሆነ ሁለት አምላክ ነው የሚሆነው። ስለዚህ በአይደንቲቲ ደረጃ መጽሐፍ ቅዱስ ላይ የተገለጠው መጽሐፍ ቅዱስ ውስጥ ሰፍሮ ያለው የነቢያት አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የሚባለው በቁርአን ውስጥ የአብርሃም የይስሐቅ የያዕቆብ አምላክ የሆነው አላህ ነው። ካላህ ውጪ በእውነት የሚመለክ አምላክ የለም ራሱ። ስለዚህ በመጽሐፍ ቅዱሱ እግዚአብሔርና የቁርአኑ አላህ ተብሎ ሁለት ማንነት የሚባል ነገር የለም ማለት ነው። በመጽሐፍ ቅዱስ ላይ የአብርሃም የይስሐቅ የያዕቆብ አምላክ የተባለው ማንነትና በቁርአን ውስጥ የአብርሃም የይስሐቅ የያዕቆብ የተባለው ማንነት አንድ ማንነት ሆኖ እያለ የስም ልዩነት ግን አለ። ምንድነው የስም ልዩነት ካላችሁ በቁርአን ውስጥ አላህ የሚለው ስም ራሱ በቃሉ በከሊማው አላህ ነኝ ብሎ የተናገረበት የራሱ ንግግር ነው። ስለዚህ በሌላ ትርጉም እንኳን አይቀየርም። አላህ የሚለውን ስም ራሱ ሙስሊም ስኮላሮች በሌላ ቋንቋ ሲሄዱም አላህ ብለው ነው የሚቀይሩት። አላህ ብለው ነው የሚተረጉሙት። ለምሳሌ አማርኛ ቁርአንን ብትመለከቱት አላህ የሚለውን አላህ ነው። አላህ ማለት ፕሮፐር ኔም ነው፣ የተጸውዖ ስም ነው፣ ኢስሙል ዛት ነው። በኢስላም የዛቱ ስም ነው። አላህ ማለት አምላክ ማለት አይደለም። ብዙ ሰዎች ይተሳሳታሉ። አላህ ማለት የሚመለክ ወይም አምልኮ የሚገባው በእውነት የሚመለክ ማለት ነው። አምልኮ የሚገባው ማለት ነው። አምላክ ለማለት አረብኛው ኢላህ ነው የሚጠቀምበት። ኢላህ ማለት አምላክ ነው። ኢላህ የምትለዋን ነገር መተርጎም እንችላለን። ረብ ምንድነው? ጌታ ነው እንተረጉመዋለን። ጌታ ብለን በአማርኛ እንጠቀምበታለን። ሌሎችም ስሞች ማለት ነው። መሊክ ምንድነው? ንጉስ ነው። ግን በአማርኛ ንጉስ ብለን እንተረጉማለን። ለምን? የባህሪ ስሞች ስለሆኑ ባህሪያቱን የሚገልጡ ስለሆኑ ይተረጉማሉ። አላህ ግን የሚለው ስም በየትኛውም ቋንቋ አይተረጉምም። ሳይተረጎም ራሱን ነው የሚያመጡት። አላህ የሚለውን ጋር ብለው ከተኩት፣ አላህ የሚለውን ቴዎስ ብለው ከተኩት፣ አላህ የሚለውን አምላክ ብለው ከተኩት ቶታሊ ሮንግ ነው። ራሱ ቋንቋው ሊንጉስቲካል አፕሮቹ አይፈቅድልንም ማለት ነው። ስለዚህ አላህ የሚለውን ነገር የአይደንቲቲ ጉዳይ አይደለም። የአይደንቲቲ ጉዳይማ ከሆነ ክርስቲያን አረቦችም አላህ እያሉ በአይደንቲቲ ደረጃ ይጠሩታል። ስለዚህ እሱ አይደለም ቁም ነገሩ ማለት ነው። በስም ደረጃ አላህ የሚለው ስም ሴሜቲክ ባክግራውንድ ውስጥ የነበረ አብርሃም ሲጠቀምበት የነበረ ኖህ ሲጠቀምበት የነበረ ኢድሪስ ሲጠቀምበት የነበረ አረማይክ በአጠቃላይ ሴሜቲክ ላንጉጅ ላይ የአረማይክ እምብርቱ ራሱ ሴሜቲክ ላንጉጁ ላይ የሴሜቲክ ላንጉጁ እምብርቱ አረማይክ ነው። ስለዚህ በአረማይክም እምብርቱ በሴሜቲክ ባክግራውንድ ውስጥ በአጠቃላይ ኢንሳይክሎፒዲያ ብሪታኒካ ሲናገር አላህ የሚለው ሴሜቲክ ባክግራውንድ ውስጥ ያለ ነገር ነው፣ ያለ ስም ነው። ስለዚህ አላህ ማለት የተጸውዖ ስም ነው፣ ኢስሙል ዛት ነው በኢስላም ማለት ነው። እግዚአብሔር ማለት ደግሞ የግዕዝ ቃል ነው። ኢትዮጵያ ውስጥ ብቻ ነው የሚታወቀው ቃላቱ፣ ሰዎች ናቸው ያወጡለት። እግዚአ ማለት ጄኔቲክ ፎርም ስናደርገው ማለት ነው። አገናዛቢ ተውላጠ ስናደርገው እግዚ የነበረው እግዚአ ይሆናል። ልክ መንፈስ የነበረው መንፈሰ እንደምንለው ማለት ነው። አማርኛ ላይ መንፈሰ እግዚአብሔር ካለ የእግዚአብሔር መንፈስ ማለት ነው። ስለዚህ እግዚ ማለት ጌታ ማለት ሲሆን እግዚአ ሲሆን የጌታ ማለት ነው። ከዛ በኋላ ብሔር ማለት ደግሞ አለቃ ወልድ ኪዳኔ ክፍሌ መዝገበ ቃላት እናስቀመጠው። ብሔር ማለት አገር ማለት ነው። ብሔር ማለት ክፍል ማለት ነው። ለምን? ብሔር ማለት ለምሳሌ ብሔረ ኦሪት ይላል። የኦሪት ክፍሎች ማለት ነው ትርጉሙ። ኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን ምናምን ነገር ማለት ነው።
ብሔር ማለት ደግሞ ምንድነው? ፍትሐ ብሔር ማለት ነው። ፍትሐ ብሔር ማለት የሀገር መዳኛ የሆነ ነገር ማለት ነው። የሀገር የሚተዳደርበት መዳኛ ፍትሐ ብሔር ይባላል ማለት ነው። ብሔረ ሕያዋን ለምሳሌ እነ ኤልያስ እነ ሄኖክ ያሉበት እነዚህ ያልሞቱ ሰዎች አሉ ተብሎ እነ ዮሐንስ ወንጌላዊ ዮሐንስ አሉበት ተብሎ የሚባልበት ቦታ ምን ይባላል? ብሔረ ሕያዋን ይባላል። የሕያዋን ዓለም ማለት ነው። ስለዚህ እግዚአብሔር ማለት ትርጉሙ የብሔር ጌታ ወይም ደግሞ የዓለም ጌታ ማለት ነው ትርጉሙ ማለት ነው። ያንን እነማን ናቸው ያወጡት? ሰዎች ናቸው ያወጡት ስሙን። ፈጣሪ ራሱ ያወጣው ስም አይደለም። ነቢያትም ሐዋርያቱም እግዚአብሔር የሚለውን ስም አያውቁትም። አይደለም ሩቅ ሳትሄዱ ፈረንጆች ራሱ አያውቁትም፣ ነጮች አያውቁትም፣ እስራኤላውያኖች አያውቁትም፣ አረቦች አያውቁትም። ኢትዮጵያ ውስጥ መጥተው ከኛ ጋር ካልተግባቡና ወይኛ እዛ ሄደን ፈጣሪያችን የኛ በቋንቋችን እንደዚህ ነው ስሙ ካላልናቸው በስተቀር አያውቁትም ራሱ ማለት ነው። ስለዚህ ኢትዮጵያኖች ክርስቲያኖች የሚጠቀሙበት አላህ የሚለው ስም ማን ነው? ኢትዮጵያኖች ክርስቲያኖች የሚጠቀሙበት እግዚአብሔር የሚለው ስምና አላህ የሚለው ስም ይለያያል ማለት ነው። የማንነት ጉዳይ አይደለም፣ የስም ልዩነት አለ። ሌላ የዴስክራይብድ የሚደረጉበት ነገሮች መጽሐፍ ቅዱስ ስለ እግዚአብሔር የሚገልጽበት ነገርና ቁርአን ስለ አላህ ስለ ፈጣሪ የሚገልጽበት አገላለጹ ይለያያል። ለምሳሌ በቁርአን ውስጥ ፈጣሪ ከሁሉ በላይ ሆኖ የሚኖር ነው። ሰማይ ውስጥ አይደለም የሚኖረው፣ ከሰማያት በላይ ነው ያለው ብሎ ነው የሚያስቀምጠው። አንደኛ። ሁለተኛ ነገር ደግሞ ፈጣሪ ያያል፣ ይሰማል፣ ይናገራል። ኦኬ። በተረፈ ቅንድብ አለው ብሎ አይናገርም፣ ምላስ አለው ብሎ አይናገርም። ልክ ባይብል ውስጥ አሁን እግዚአብሔር ቅንድብ እንዳለው ተነግሯል፣ ትከሻ እንዳለው ተነግሯል፣ ብብት እንዳለው ተነግሯል፣ ቅንድብ እንዳለው ተነግሯል። ይሄንን አንድ ባንድ ካስፈለገ ማየት ይቻላል ኢንሻአላህ ተዓላ። ጫማ እንዳለው ተነግሯል። ሌሎችም መታጠቢያ ሁላ እንዳለው ይናገራል። ብዙ እንደዚህ አይነት ነገሮች ሊኖሩ ይችላሉ። ስለዚህ እንደዚህ አይነት ነገሮች ቁርአን ውስጥ አናገኝም። ዲስክራይብድ የሚደረግበት ነገር ቁርአን ከሚናገረው ስለ ፈጣሪ መጽሐፍ ቅዱስ ከሚናገረው ጋር አንድ አይነት ላይሆን ይችላል። ያ ማለት ፈጣሪ ሁለት ነው ማለት አይደለም። በመጽሐፍ ቅዱስ የሚያምኑ ኢቭን ክርስቲያኖችም ጆዋ ዊትነሶች ስለ ፈጣሪ ያላቸው እሳቤ፣ የሐዋርያት ቤተክርስቲያን ያላቸው እሳቤ፣ ሞርሞን የሚባሉ ቤተክርስቲያን ወይም ደግሞ የኋለኞቹ ቤተክርስቲያን የሚባሉት ያላቸው እሳቤ፣ ኦርቶዶክስ ያለው ስለ ፈጣሪ እሳቤ፣ ካቶሊክ ስለ ፈጣሪ ያለው እሳቤ፣ ፕሮቴስታንት ስለ ፈጣሪ ያለው እሳቤ ይለያያል። ያ ተለያየ ማለት መጽሐፍ ቅዱስ ላይ ያለው ፈጣሪ የተለያየ ነው ማለት አይደለም። ለምሳሌ ጆዋ ዊትነስ የሚባሉት ትልቁ አምላክ ብለው የሚያምኑት ያህዌን ነው። ትንሹ አምላክ ብለው የሚያምኑት ደግሞ ኢየሱስን ነው። ኦልማይቲ ጋድ እና ማይቲ ጋድ ወይም ደግሞ ኤልሻዳይ እና ኤልጌወር ብለው ለሁለት ይከፍሉታል። ፈጣሪ መጀመሪያ ብቻው ይኖር ነበረ። ኢየሱስን ፈጥሮ በኢየሱስ አማካኝነት ደግሞ ኢየሱስን ስልጣን ሰጥቶ ፈጣሪ አድርጎ ሌሎችን ነገር ፈጠረ ብለው ያምናሉ። ስለዚህ ስለ ፈጣሪ ያላቸው እሳቤ ይለያያል። ያ ማለት ፈጣሪ ሌላ ነው ማለት አይደለም። የሐዋርያት ቤተክርስቲያኖች ደግሞ አብም ወልድም መንፈስ ቅዱስም አንድ ነው። አብ ማለት አንድ አምላክ ነው። ሰማይና ምድር ሲፈጥርበት የነበረውን ቃል ስጋ አድርጎ ድንግል ማርያም ማህፀን ውስጥ በዛ የተገለጠው በዛ ስጋ ለብሶ የመጣው ራሱ አብ ነው። ከዛ የሚለው ደግሞ እስትንፋሱ ነው። በብሉይ ኪዳን አብ ነበረ፣ በአዲስ ኪዳን ወልድ ሆነ፣ በባለ 50 ደግሞ መንፈስ ቅዱስ ሆነ ብለው ያስተምራሉ። መጽሐፈ ሞርሞንን ደግሞ ስንመለከተው እግዚአብሔር ብለው ወይም ፈጣሪ ብለው የሚያምኑት በመጽሐፍ ቅዱስ መሰረት አድርገን ብለው የሚሉት እግዚአብሔር ማለት ሚስት አለው፣ ፈጣሪሽ ባልሽ ነው፣ ስሙም የሠራዊት ጌታ እግዚአብሔር ይላል ስለሚል ሰማይቷ ኢየሩሳሌም ውስጥ የምትኖር አንድ ሴት አለችው፣ በስነ ስርዓት ሚስቱ ናት ብለው ያምናሉ። ቃል በቃል ማለት ነው። ኦኬ። ኢየሱስ ክርስቶስና ደግሞ ኢየሱስ ክርስቶስ የተወለደው ደግሞ ድንግል ማርያምና እግዚአብሔር ቃል በቃል ተራክቦ አድርገው ነው የሚል እምነት አላቸው። ኦኬ። እንደዚህ አይነት ልዩነት አለ። በኦርቶዶክስ አብ ወልድ መንፈስ ቅዱስ ውስጥ ኢኮኖሚክ ትሪኒቲ የሚባል ነገር ነው ተቀባይነት ያለው። ማን ነው? ሶሻል ትሪኒቲ ነው ያለው። በፈቃድም በስሜትም በምንም አንድ ነው። ቃል፣ ልብ፣ እስትንፋስ ነው። በኩነት ነው የሚለያዩት እንጂ አካላቸው በኩነት ነው እንጂ የሚለያየው። አብ የራሱ የቻለ ዕውቀት፣ ስሜት፣ ፈቃድ አለው። ወልድ የራሱ የሆነ ስሜት፣ ፈቃድ አለው። መንፈስ ቅዱስም እንደዛ የሚል ኢኮኖሚክ ትሪኒቲ የሚባለውን አይቀበሉም፣ ልክ እንደ ፕሮቴስታንት። ሌላው ወልድ የሚባለው አማላጅ ነው የሚለውም አይቀበሉም። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በክርስቶስ ማንነት ላይ ሁለት ባህሪ የሚባል ነገር ካቶሊክ ጋር አለ። ዳይኖፊዛይት የሚባል ነገር፣ በኦርቶዶክስ ደግሞ ሚያፊዛይት የሚባል ነገር አለ። ያ ነገር ያደርገዋል ማለት አይደለም። የአመለካከት ልዩነት፣ የእምነት ልዩነት አለ።
ያ ማለት ግን ያንን ማንነት ሁለት ያደርገዋል ማለት አይደለም። ስለዚህ በመጽሐፍ ቅዱስ ላይ የተገለጠው ማንነትና በቁርአን ውስጥ የተገለጠው ማንነት አንድ ማንነት ነው ያለው። ሁለት ማንነት የለም። ሁለት ህልውና የሚባል ነገር የለም። ራሱ አንድ ህልውና ብቻ ነው ፈጣሪ ያለው። ያ ፈጣሪ ግን ስሙ አላህ ነው ብለን እኛ ሙስሊሞች እናምናለን። ቁርአን ላይ ሰፍሮ እናገኘዋለን። ክርስቲያኖች በተለይ ኢትዮጵያ ውስጥ ያሉ ክርስቲያኖች ስሙ እግዚአብሔር ነው ብለው ሊያምኑ ይችላሉ። ስሙ ግን እግዚአብሔር አይደለም። ምክንያቱም እግዚአብሔር ማለት ኢትዮጵያ ውስጥ የሚታወቅ ሎካል ኔም ነው፣ ናሽናል ኔም ነው። ኢንተርናሽናል እና ግሎባል የሆነ ኔም አይደለም። ስለዚህ በመጽሐፍ ቅዱስ ኦሪት ዘጸአት 3:15 ላይ የእስራኤል ሰዎች ስምን ባጠየቁኝ ጊዜ ማን ብዬ ልበላቸው ሲለው ይሄ አሸር ይሄ ያለ የነበረ የሚኖር እኔ ነኝ ብሎ አለው። ከዛ በኋላ ይሄ ወደ እናንተ ላከኝ ዮድ ይሄ ዋው ሄ አለው። አሁን አ ከአዶናይ ተጨምሩበት ያህዌ ወይም ደግሞ ጆሆቫ የሚለው ነገር ፈጥሯል ማለት ነው። በእስላም አልሐዩል ቀዩም ይባላል። ታላቁ ስም የሚባለው ማለት ነው። ሱረቱል በቀራ ምዕራፍ 2 ቁጥር 255 ላይ፣ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 1 እና ሱረቱ ጣሃ ምዕራፍ 20 ቁጥር 111 ላይ ረሱል ሰለላሁ ዐለይሂ ወሰለም ታላቁ ስም የሚባለው አያተል ኩርሲ ላይ አለ ብለዋል። አልሐዩም ቀዩም ብለን እኛ እንጠራዋለን። በዚህ ታላቅ ስም ጸሎት ያደረገ ሰው፣ በዚህ ታላቅ ስም ዱዓ ያደረገ ሰው መቅቡል ነው ተብሏል። አያተል ኩርሲን የቀራ ሰው ደግሞ ከሸይጣን ይጠበቃል። ጠዋትና ማታ እንቀራዋለን። ይሄ ታላቅ ስም በዚህ ውስጥ አለ ማለት ነው። አላህ 99 ስሞች በቁርአን ውስጥ የተጠቀሱ አሉ። ከነዛ ውስጥ ትልቁ ስሙ ተብሎ የተባለው አልሐዩል ቀዩም በመጽሐፍ ቅዱስ ውስጥ ዮድ ሄ ዋው ሄ ወይም ያህዌ ብለው የሚያምኑት ነው። ስለዚህ እኛ እንደዛ ብለን ነው የምናምነው። ፈጣሪ አንድ ነው፣ አንድ ማንነት ነው ያለው። ነገር ግን መጽሐፍ ቅዱስና ቁርአን የገለጸው አገላለጹ ይለያያል። በዛ ላይ ደግሞ ትርጉም ሲተረጉሙት ደግሞ በመጽሐፍ ቅዱስ ውስጥ ዮድ ሄ ዋው ሄ የነበረውን በአማርኛ ሲጠቀሙበት እግዚአብሔር ብለው ስም አውጥተውለታል። ሰው ሰራሽ ስም ነው ማለት ነው። እግዚአብሔር የሚለው ስም ሰው የሰየመው ስም ነው። ፈጣሪ እኔ እግዚአብሔር ነኝ ብሎ በራሱ ስም ያወጣው አይደለም። ነቢያቶቹም አያውቁትም፣ ሐዋርያቶቹም አያውቁትም። ከብዙ በጥቂቱ ይሄን ይመስላል። ወሰላሙ አለይኩም።